የቲክቶክ ቤተሰቦቼ ጓደኞቼ ወዳጆቼ የተከበራችሁ ክቡራን ናችሁ። እናንተ የምታጽናኑኝ የምታበረታቱኝ ከጎንሽ ነን የምትሉኝ ወንድሞቼ እህቶቼ ሌላ ቤተሰብ ናችሁ። እናንተ ለኔ ሁለተኛ ቤተሰቦቼ ናችሁ። ተባረኩ። እግዚአብሔር በሰማይ በምድር በረከት ይባርካችሁ። ዛሬ አንድ ቃል አነባለሁኝ። ይህም ስለ ምስጋና ነው። መዝሙር 103 ከአንድ ጀምሮ አነባለሁ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ታላቅ ስሙን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። የተቀደሰውን ስሙን ባርኪ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድን ምሕረትና ቸርነትን የሚከልልሽ በምሕረትና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግብሽ ጎልማስነትሽን እንደ ንስር ያድሳል ይላል። ዛሬ እግዚአብሔርን ስናመሰግን ብዙ የሚሆንልን ነገር እንዳለ ነው የሚናገርን። እግዚአብሔርን ባልተደረገ ነገር፣ ባልተሰራ ነገር፣ ባልተመለሰልን ጥያቄ ማመስገን፣ ባልሆነልን ነገር በምድረ በዳው በቃ ገና ምንጩ ሳይፈልቅ በደረቁ ምድር ማመስገን፣ እግዚአብሔርን ማወደስ፣ እግዚአብሔርን በበገና በምስጋና በጽናጽል በመስንቆ እግዚአብሔርን ማመስገን በቃ ከልባችን ከነፍሳችን ነፍሴን ያሉ ከነፍስ ከልብ ከውስጥ ስናመሰግነው ነገሮቻችን ይስተካከላል። የጠየቅነው ጥያቄ በቶሎ ይመለሳል። ክንዋኔ ያገኛል፣ ስኬት ያገኛል፣ የተመኘነው ይሆናል። የልብን መሻት ይሰጠናል እግዚአብሔር። ስለዚህ ነፍሳችን እግዚአብሔርን ብትባርክ ጥሩ ነው። ዛሬ ይህንን ቃል ነው ማስተላለፍላችሁ። እግዚአብሔርን ባርክ ይላል። ምስጋናን የሚሰዋ እርሱ ያከብረኛል ይላል። በቃ ክብሩን የሚያሳይበት በምስጋና ውስጥ ነው። ድልን የሚያሳይበት በምስጋና ውስጥ ነው። ርኅራኄን የሚያሳይበት በምስጋና ውስጥ ነው። ቸርነትና ምሕረቱን የሚያሳይበት እግዚአብሔር በምስጋና ውስጥ ነው። ስለዚህ እናመስግን፣ አመስግኝ ይላል። በቃሉ ላይ እንተከል። ከዚህም በፊት ብያቸዋለሁ፣ ብዙ ጊዜ ጨቅጭቄያቸዋለሁ። ይሄ ቃል እንዲሁ አልመጣም። ብዙ ጥያቄዎችን እየመለሰ ነው ይሄ ቃል፣ እኔ ሳልሆን የእግዚአብሔር ቃል፣ ይሄ የእግዚአብሔር እስትንፋስ። ስለዚህ ዛሬ ምንድን ነው የሚለን? አመስግኑ። ባልተሰራ ነገር፣ በሌለ ነገር፣ ባልተደረገ ጠይቃችሁ በረሳችሁት ነገር፣ ባልሆነላችሁ ነገር፣ ይሆንላችሁ ብዙ ነው፣ ግን ያልሆነላችሁ ጥቂት ነው። ምናጉረመርምበት፣ ምንማረርበት፣ ምናለቅስበት፣ ምናዝንበት በዛ ነገር ላይ እናመስግን። እግዚአብሔር አመስግኑ ስለሚል ምስጋናን የሚሰዋ እርሱ ያከብረኛል ይላል። እግዚአብሔርን የምናከብረው በምስጋና ውስጥ ነው። አግኝተን መማለጃ አንሰጠውም፣ ጠቦት አንሰጠውም፣ የተለያየ ነገር አንሰጠውም። እሱን የምናገኘው በምስጋና ነው። እግዚአብሔርን ወደ መቅደሱ የምንገባው በምስጋና ነው። ደግሞ የቅዱሳን ጸሎት በወርቅ ዕቃ እንዳለ ዕጣን በፊቱ የተቀመጠ ነው ይላል የእግዚአብሔር ቃል። በወርቅ ዕቃ ጸሎታችን በፊቱ የተቀመጠ ነው። በዚህ በገና ይደረደራል፣ በዚህ በጉ ቆሟል፣ ኢየሱስ ማለት ነው። ስለዚህ እግዚአብሔር እኛን ጸሎት የሚመልስበት በእንደዚህ አይነት ሁኔታ ነው። በክብር ነው፣ አክብሮን ነው። ልጅ አክባሪ ነው እግዚአብሔር። በወርቅ ማጨሻ እንደ ዕጣን እየጨሰ ወደ አፍንጫው ይገባል የኛ ጸሎት፣ የኛ ምስጋና በዛ ውስጥ ነው መልስ ያለው። ስለዚህ እግዚአብሔርን እናመስግን፣ ሞኛ እንሆን፣ እናመስግን፣ ቃሉን እንታዘዝ። ቃሉ ይሰራብናል። ስለሰማችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ።